Hi everyone እንዴት ናችሁ? ሶ ብዙ ሐሳቦች እየተመላለሱ የሚያስጨንቋችሁ ከሆነ በፊት የሰራችሁት የሆነ ስህተት ሊሆን ይችላል እየተደጋገመ እንዴት ይሄንን አደረኩኝ እንዲህ ነበር ማድረግ የነበረብኝ ብላችሁ በጣም የምትጨናነቁ ከሆነ የወደፊትን ነገር ገና ያልተፈጠረ ነገር ደግሞ አካብዳችሁ በመጥፎ ሁኔታ አስባችሁት ስላችሁት እንደዛ ሊፈጠር ይችላል ብላችሁ አእምሯችሁን በጣም የምታጨናንቁ ከሆነ ይሄ ቪዲዮ ለእናንተ ነው። ዶክተር ማሂ ነኝ፣ ሜዲካል ዶክተር ነኝ፣ ፐብሊክ ሄልዝ ፕሮፌሽናል። ሶ እንደዚህ አሉታዊ የሆነ የሐሳብ ድግምግሞሽ ወይም ደግሞ በሌላ ተርሙ ኦቨርቲንኪንግ የምንለው አእምሯችንን በጣም የሚጎዳ ነገር ነው። ሶ ምን ማለት ነው ኦቨርቲንኪንግ ወይም ደግሞ አሉታዊ የሆነ የሐሳቦች ድግምግሞሽ እንዴት ተብሎ ይከፈላል? ሶ አንደኛው ምንድነው የበፊት የነበሩ ነገር ሩሚኔሽን ይባላል። በፊት የነበሩ ያጠፋቿቸው ጥፋቶች ሊሆን ይችላል ወይ ደግሞ በፊት የተፈጠሩ ነገሮች ሊሆን ይችላል። ግን ለምን እንደዚህ ያደረኩት ይሄንን ማድረግ አልነበረብኝም ብላችሁ ራሳችሁን የምትወቅሱበት ነው። ሁለተኛው ደግሞ ያላግባብ መጨናነቅ ነው። የወደፊት ገና የሚመጣን ነገር ወርስት ኬስ ሲናሪዮን ወይም ደግሞ መጥፎ ፓርቱን ብቻ ወይ ደግሞ በመጥፎ መልኩ ነው ይሄ ነገር የሚፈጠረው ብላችሁ ማሰብ ነው። ሶ ሁለት አይነት ነው ኦቨርቲንኪንግ የምንለው ወይም ደግሞ በአሉታዊ የሆነ የሐሳቦች ድግምግሞሽ። ሶ ይሄ ነገር ሲፈጠር አእምሯችን ውስጥ ምንድነው የሚካሄደው? እንደዚህ አይነት ኦቨርቲንኪንግ ሲኖር ደግሞ ወይ እንደዚህ ሐሳቦች በጣም ሲመላለስባችሁ ምንድነው አእምሯችሁ ላይ የሚፈጠረው ነገር? አእምሯችሁ ውስጥ አሚግዳላ የሚባል የአእምሯችን ክፍል አለ። ሶ አሚግዳላ ማለት ለኛ የሆነ አደጋ ሲመጣ አደጋ መጣ ብሎ የሚያሳውቀን፣ አደጋ ስለመጣ ይሄ መፍትሄ ይሄንን ማድረግ አለብኝ ብሎ አእምሯችን እንዲሰራ የሚያደርግ የአእምሯችን ክፍል ነው። ሶ እሱ ክፍል በደንብ አክቲቬትድ ይሆናል ወይም ደግሞ በደንብ ስራው ይጎላል፣ በደንብ ይሰራል። በዛውም ልክ እሱ እንደዛ ስለሚሆን አለርት ሆነን ነው የምንቆየው። ሶ የሆነ ነገር ሲፈጠር ቶሎ መልስ መስጠት ያለብን ይመስለናል። የሆነ ጭንቅላታችን ውስጥ የሆነ ሐሳብ ሲመጣ ቶሎ ብለን መልስ መስጠት ወይም ደግሞ የሆነ አክሽን ማድረግ እንዳለብን እና ሁሌም አለርት ሆነን እንድንቆይም ደግሞ ንቁ ሆነን ለነገሮች ዝግጁ ሆነን እንድንጠብቅ ነው የሚያደርገን። ሶ ይሄም አእምሯችን ላይ ብቻ አይደለም ይሄንን ኢፌክት የሚያመጣው ሰውነታችን ላይ ኢፌክት ያደርጋል። ይሄም ምንድነው የልብ ምታችን እንዲጨምር፣ ያላግባብ እንድንጨናነቅ፣ ራስ ምታት፣ ድካም፣ ጡንቻችንን መዛል እንደዚህ አይነት ስሜቶችን ሊሰጥ ይችላል። በጣም ያው ፓወርፉል ነው አእምሯችን እና ስሜት ሊሰጥ ይችላል የሰውነታችን ክፍል ላይ ሁሉ። አሉታዊ የሆነ የሐሳብ ድግግሞሽ የሚያጋጥማቸው ሰዎች ምን አይነት ሰዎች ናቸው? ሶ በፊት በልጅነታቸው ኃላፊነት በጣም ብዙ የሚሰጣቸው ሰዎች፣ በጣም ጭንቀት ውስጥ የሚቆዩ ሰዎች፣ ይሄን ነገር ሲሰራ ፐርፌክት መሆን አለብኝ ብለው የሚያስቡ ሰዎች፣ ፐርፌክትሊ ነው ይሄን ነገር መስራት ማስተካከል ያለብኝ የሚሉ ሰዎች፣ መውደቅን የሚፈሩ ሰዎች፣ በጣም በቃ መውደቅ እንደ ኢንድ ኦፍ ዘ ወርልድ ወይም ደግሞ በቃ የመጨረሻ ነገር ነው ምንም አይነት ነገር ማድረግ አልችልም ብለው የሚያምኑ ሰዎች፣ ሁሌ ደግሞ አለርት ሆኜ ከቆየሁኝ ሁሉንም ነገር እንትን ማድረግ መመለስ ምላሽ መስጠት ማኔጅ ማድረግ እችላለሁ ብሎ የሚያምኑ ሰዎች። ሶ እነዚህ በአጠቃላይ ምክንያት ይሆናሉ። ኦኬ ምክንያት ይሆናሉ ብዙ ለማሰብ ብዙ ለመጨናነቅ ማለት ነው። ኦቨርቲንክ የሚያደርጉ ሰዎች ሞስት ኦፍ ዘ ታይም እነዚህ ናቸው። ስለዚህ ከዚህ ሁሉ ይሄንን የሐሳብ መደጋገም አሉታዊ የሆነ ሐሳብ መደጋገም እንዴት ማስወገድ ትችላላችሁ? ኦር እንዴት መቀነስ ትችላላችሁ? አትሊስት ሶ ብዙ ወደ 9 የሆኑ አክቲቪቲዎች አሉ ማድረግ የምትችሏቸው። አንደኛው ነገር ምንድነው? ስም መስጠት። እንደነገርኳችሁ ኔም ማድረግ አእምሯችሁ አንድ አክሽን እንደወሰደ ነው የሚቆጥረው። ስለዚህ ይሄ ነገር ኦቨርቲንክ እያደረኩት ነው ወይም ደግሞ ያላግባብ እኮ የተጨናነኩኝ ነው አእምሮዬ እኔን ፕሮቴክት ለማድረግ ደግሞ እኔን ለማገዝ ነው ይሄን ነገር የሚያደርገው ብላችሁ ስታውቁት አዌር ስትሆኑ ይረዳችኋል፣ እንዲቀንስ ያደርጋል ማለት ነው። ሁለተኛው ነገር ደግሞ ምንድነው? ኖርማሊ በኮግኒቲቭ ቢሄቪየራል ቴራፒ ወሪ ታይም የምንለው ወይም ደግሞ የጭንቀት ሰዓት ብለን ፕላን የምናደርገው አለ። ስኬጁል ማድረግ ትችላላችሁ። ይሄ ማለት ነው ቀን ላይ እንደዚህ አይነት ችግር ቢያጋጥማችሁ በቃ ወሪ ታይሜ ወይም ደግሞ አሁን የምጨናነቅበት ሰዓት አንድ ሰዓት ላይ ማታ ገብቼ ለ15 ደቂቃ ወሪ ታይም ይኖረኛል ወይ ደግሞ የመጨናነቂያ ሰዓት ይኖረኛል ብላችሁ አእምሯችሁን ስትነግሩት ያው በዛ ሰዓት ላይ ያላችሁትን የሆነ ጭንቀቱን ሐሳቡን መመላለሱን እንዳለ ይቀንስላችኋል ማለት ነው። አእምሯችንን ማሰልጠንም እንችላለን፣ ማታለልም እንችላለን። ኦኬ ሶ እንደዛ አድርገን የዛን ሰዓት እንዲጠብቅ ታደርጉታላችሁ ማለት ነው። ሶ በዛ ሰዓት ሪላክስ እንድታደርጉ ይረዳችኋል። ሶስተኛው ደግሞ ምንድነው? ራሳችሁን ጥያቄ ጠይቁ። ለምንድን ነው ኦቨርቲንክ ማድረገው? ይሄን ነገር ማደርገው ነገር አለ መፍትሄ የምሰጠውን መስጠት እችላለሁ ብላችሁ ጠይቁት ራሳችሁ። አዎ መፍትሄ መስጠት ትችያለሽ ብሎ የሚመልስላችሁ ከሆነ አንድ ስቴፕ ሂዱለት፣ አንድ አክሽን ለማድረግ ሞክሩ። አይ ምንም አይነት መፍትሄ የለኝም የሚላችሁ ደግሞ ከሆነ ወይ ደግሞ ከሌለ ምንም አይነት መፍትሄ ኦኬ ይሄን ነገር ምንም ነገር ማድረግ አልችልም ሶ ፖስትፖን አደርጋለሁ ወይም ደግሞ በቃ ላሳልፈው ሌላ ሰዓት ላይ ጨናነቅበታለሁ ብላችሁ አስቡት። ኦኬ
ሌላኛው ደግሞ ምንድነው አራተኛው እንቅስቃሴ ነው ሁሌም ሙቭ ማድረግ ትንሽ ኤክሰርሳይዝ ማድረግ በተቻላችሁ መጠን ባላችሁበት ትንሽ ሙቭመንት ማድረግ አእምሯችሁ በደንብ ከሰውነታችሁ ጋር እንዲግባባና ኮኔክት እንዲያደርግ ስለምትረዱት ያንን ኦቨርቲንኪንግ ወይም ደግሞ ያንን ጭንቀት ሐሳብ መመላለስ እንዲቀንስና ዲስትራክትድ እንዲሆን ወደዚህ እንድትዞሩ ያደርጋችኋል ማለት ነው አምስተኛው ደግሞ ምንድነው ግራውንዲንግ ይባላል 5 4 3 2 1 የሚባል ሜተድ ነው 5 የምታያቸው ነገሮች መግለጽ መስኮት እዚህ ጋር በራለ ይሄ ያለ ብላችሁ መግለጽ 4 ደግሞ መንካት የምትችሏቸው 4 ነገሮች መግለጽ ማውራት መናገር 3 ደግሞ የምትሰሙት ድምጽ መኪና ነው እንደዚህ ብላችሁ ሊስት ማድረግ 2 የሚሸታችሁ ነገር 2 ነገሮችን መግለጽ አንድ ደግሞ ቴስት የምታደርጉት ነገር መግለጽ ይሄ ምንድነው አምራችንን ወደ ፕሬዘንት ታይም ወይ ደግሞ አሁን ወዳለንበት ቦታ ይመልሰናል ወደ ኋላ ወደፊት ይያላችሁ የምትሄዱት ያስተካክልና በደንብ ግራውንድ እንዲያደርጋችሁ ያደርጋል ማለት ነው ኦኬ ሶ ሌላኛው ደግሞ ስድስተኛው ምንድነው የሆነ ፓድ አውጥታችሁ ኖት ፓድ አውጥታችሁ ጻፉት ሐሳባችሁን በግልጽ አድርጋችሁ በደንብ አድርጋችሁ ጻፉት አእምሯችሁ ምንድነው ይሄንን ጊዜ የሚያስበው የሆነ አክሽን ወስጃለሁ የሆነ መልስ ሰጥቻለሁ ብላችሁ እንዲያስብ ያደርጋል ማለት ነው ሌላኛው ደግሞ ሁሉም የመጣላችሁን ሐሳብ እንዳለ ውሳኔ ማግኘት አይተበቀበትም ስለዚህ ውሳኔዎችን ቀንሱ አእምሯችሁ እንዳይደክም ሌላው ፐርፌክት መሆን የለበትም ይሄንንም ያንንም ሁሉንም ተስተካክሎ በዚህ መልኩ መቀመጥ አለበት ብላችሁ አታስቡ መስራት ማስተካከል የምትችሉትን ነገር ብቻ አስተካክሉ ይግርድፍ የሚሆን ፐርፌክት ለመሆን ስትጥሩ ሞር አእምሯችሁ እየተጨናነቀ ሌላ ኤንዛይቲ ስትረስ ውስጥ እንዲገባ ታደርጉታላችሁ ሌላኛው ደግሞ ራሳችሁን ጠይቁት ይሄ ነገር ጠቃሚ ነገር ነው ዝም ብዬ ነው መጨናነቀው ምንድነው የሚጠቅመኝ ብላችሁ ምንድነው ማገኘው ከዚህ ነገር ብላችሁ ራሳችሁን ስትጠይቁት የሚሰጣችሁ መልስ ራሱ ይነግራችኋል ለዛ ነገር ማሰብ እንዳለባችሁና እንደሌለባችሁ ያስረዳችኋል ማለት ነውና ኖርማሊ እንዲህ ስታደርጉት አእምሯችሁን በደንብ ወደ ፕሬዘንት ታይም አምጥታችሁ የእውነት ማሰብ ያለበትን ነገር መጨነቅ ያለበትን ነገር ታሳዩታላችሁ ማለት ነው ስለዚህ አእምሯችን ሁሌም እኛን ፕሮቴክት ለማድረግ ነው የተሰራው እኛን ለመጠበቅ ካደጋ ነው የተሰራው ስለዚህ እንደዚህ ስትጨናነቁ ይሄን ነገር ማስተካከል አለብኝ መፍትሄ መስጠት አለብኝ ብሎ ነው ጭንቅላታችሁ የሚያስበው ስለዚህ መርጣችሁ መስራት ያለባችሁን ነገር ብቻ ፎከስ እንድታረጉ እነዚህ 9 ሜተዶች መጠቀም ትችላላችሁ I hope it helps እንደዚህ በጣም ያጨናንቃችሁ ኦቨርቲንኪንግ የሚያስጨንቃችሁ ሁሌ የሚደጋገምባችሁ ከሆነ እነዚህ ሜተድስ ይሞክሯቸውና ኮሜንት ሴክሽን ላይ እንደውም አሳውቁኝ ሌሎችንም እንዲያግዝ ማለት ነው I hope it helps thank you መልካም ቀን ይሁንላችሁ